ዛሬ ጉዟችንን ወደ ኢንዶኔዥያ እናቀናለን። ታዲያ ስልክና ኢንተርኔት በሌለበት ተራራማ ገደል ውስጥ ከሁለት ተራሮች በላይ ያለውን ሰው እንዴት ታናገራለህ? የኢንዶኔዥያ የሙይ ማህበረሰብን የደምና ቋንቋ በሚባል ብርቅዬ ጥበብ ድምፅን ከደምና ውፍረት ጋር አዋህደው መረጃን ያስተላልፋሉ። ይህን ምስጢራዊ የመገኛ ዘዴ ዛሬ እናያለን። ይህም ብቻ አይደለም። የዘመናዊው ዓለም መሐንዲሶች በአንድ ዛፍ ላይ ቤት መስራት ቢያቅታቸው እነሱ ግን ከመቶ ዓመታት በፊት ከፍተኛ ዛፎች አናት ላይ የከተማ መሰል መኖሪያዎችን ገንብተዋል። ኢንዶኔዥያ ደኖች ውስጥ የተደበቀው ይህ ጥንታዊ የኢንጂነሪንግ ድንቅ ስራ የዛሬውን ትውልድ ትምህርት ሊሰጥ የሚችልበት ምክንያት አለ። ታዲያ ለእናንተ ሞት ማለት የህይወት መጨረሻ ነው። ለነሱ ግን የዘላለማዊ ፍቅር መጀመሪያ። በየጥቂት ዓመቱ አስክሬንን ከዋሻ አውጥተው አዳዲስ ልብስ የሚያለብሱት የሚያወሩበትና አብረው የሚዝናኑበት የኢንዶኔዥያ ተራራማ መንደር። ይህ የባህል ጥግ ለምን በዓለም ላይ እጅግ አነጋጋሪ እንደሆነ ታውቃላችሁ? መሬት ላይ መኖር የደህንነት ስጋት ከሆነ ምን ታደርጋለህ? የኢንዶኔዥያ ተራራ ነዋሪዎች መልሱ ቀላል ነው። ደመናው እስኪነካካቸው ድረስ ወደ ሰማይ መውጣት፣ በዛፍ ላይ የተገነቡ ቤቶችን በገደል አፋፍ ላይ ማር የሚለቅሙ ሰዎች። ይህ የሰው ልጅ የተፈጥሮን ሕግ የጣሰበት አስገራሚ ጉዞ ነው። ዛሬ ወደ ማይታመን ዓለም እንወስዳችኋለን። ተከታተሉ። ኢንዶኔዥያ በሺዎች የሚቆጠሩ ደሴቶች ያሏት ሀገር ብትሆንም እውነተኛው ምስጢር ያለው በደመና ተሸፍኖ በሚገኙ ከውጪው ዓለም ተለይቶ በቆዩ ተራራማ ማህበረሰቦች ውስጥ ነው። ዛሬ ወደዚች የማይታመን ዓለም ጉዞ እንወስዳችኋለን። በፓፑዋ የባሌም ሸለቆ የሚኖሩ የዳኒ ማህበረሰቦች ሆኒ በተባሉ ክለብ ቤቶች ውስጥ የደመናውን ዓለም ቤታቸው ያደረጉ ናቸው። የነሱ ጥንካሬ በጋራ በመስራት ላይ የተመሰረተ ነው። በተመሳሳይ በካሊማንታ ደኖች ውስጥ የዳያክ ህዝቦች በመቶዎች የሚቆጠሩ ሰዎች በአንድ ላይ ጣራ ስር የሚኖሩበትን ረጅም ቤት ባህልን ይከተላሉ። ታዲያ ለነሱ ደኖች መጠበቅ ሃይማኖታዊ ግዴታ ነው። በሱሉዌሲ ደግሞ ህይወትና ሞት አንድ አካል ናቸው። የቶሮጃ ህዝቦች ማኔኔ በተባለ ስነ ስርዓት የሞት አባቶቻቸውን ከዋሻ አውጥተው ልብስ እያለበሱ እንደ ህያው ያዟዙራቸዋል። ይህ ለነሱ ከደመና በላይ ካለው ዓለም ጋር ያላቸውን ዘላለማዊ ትስስር መገለጫ ነው። በምዕራብ ሱማትራ የሚኖሩት የሚንጋካባው ማህበረሰቦች ደግሞ ዓለማችን እጅግ ትልቅ የሆነውን የእናት መስመር የዘር አስተዳደር በመከተል በንግድና በትምህርት የላቀ ደረጃ ላይ ደርሰዋል። ታዲያ ተፈጥሮን እንደ እናታቸው የሚቆጥሩት እነዚህ ሰዎች በቴክኖሎጂ ሳይታገሱ አስደናቂ ኢንጂነሪንግ ፈጥረዋል። የኮሮዋይ ማህበረሰቦች በግዙፍ ዛፎች አናት ላይ ቤቶቻቸውን የሚገነቡ ለምን እንደሆነ ታውቃላችሁ? ለዘመናዊው ዓለም ኢንጂነሪንግ ድንቅ የሆነው ይህ አሰራር ከዱር አራዊትና ከመሬት አደጋ ለመጠበቅ የተፈጠረ ነው። በፍሎሬስ ደሴት የሚኖሩ የባጁዋ ማህበረሰቦችም በድንጋይ በተከለለ ክብ ውስጥ መንደሮቻቸው በመስራት በቅድመ ሀያቶቻቸው ጋር በቅርበት ይኖራሉ። የሳዳ ማህበረሰቦች በባዶ እጃቸው ምንም አይነት የደህንነት መጠበቂያ ሳይኖራቸው በገደላማው ቋጥኝ ላይ በመውጣት የዱር ንቦችን ማር ይለቅማሉ። የያሊ ማህበረሰቦች ደግሞ ቤቶቻቸውን እንደ ቴርሞስ ሙቀት በሚይዝ መንገድ ላይ በመስራት ከፍተኛ ቀዝቃዛ ቦታዎች ይኖራሉ። እነዚህ ሁሉ ማህበረሰቦች የኦክሲጅን እጥረት የሚያቋቁሙ ልዩ የአይን ብቃት አላቸው። የምስራቅ ጃቫ የቴንገር ህዝቦች ብሮም የተባለውን እሳተ ገሞራ እንደ ቤታቸው በመቁጠር ምርቶቻቸውን ወደ እሳተ ገሞራ ጉድጓድ በመወርወር ለአማልክት ምስጋና ያቀርባሉ። የባታ ካሩ ህዝቦች በተመሳሳይ የደመና አካባቢዎች ውስጥ የጋራ መኖሪያ ቤቶቻቸውን ይገነባሉ። የእነዚህ ሁሉ ማህበረሰቦች የጋራ ምስጢር እና የማህበረሰብ አንድነት ነው። በዘመናዊው ዓለም ውስጥ ቴክኖሎጂ ተራራውን እያቀረበ ቢሆንም እነሱ ግን በባህላቸው በመጽናት የሰው ልጅ የተፈጥሮ አካል በመሆኑ እያሳዩ ነው። ከደመና በላይ የሚኖሩ እነዚህ ሰዎች የሰው ልጅ ታላቅ የጀግንነትና የጥበብ መቅደሶች ናቸው። የነሱ ታሪክ አያበቃም፣ ይቀጥላል። ልክ እንደ ተራራው ጽናት፣ ልክ እንደ ደመናው ውበት። እነሱ ኢንዶኔዥያ ብቻ ሳይሆኑ
የዓለም የባህል ውበት ናቸው። ኢንዶኔዥያ በሺዎች የሚቆጠሩ ደሴቶች ያላት ሀገር ብትሆንም እውነተኛው ምስጢር ያለው ከደመና ተሸፍነው በሚገኙ ከውጭ ዓለም ተለይተው በእነሱ ላይ ብቻ ያተኩር። ታዲያ በኢንዶኔዥያ እምብርት በተራራዎች ጥልቅ ስንጥቅና በደመና ግርጌ የሚኖሩ ማህበረሰቦች የአኗኗር ዘይቤ የሰው ልጅ ከተፈጥሮ ጋር የፈጠረውን ድንቅ የህልውና ውል ይመሰክራል። በምዕራብ ሱሌሳዊ የሱዳን ሰዎች በገደል ላይ ተንጠልጥለው ማር ሲለቅሙ ለነሱ ሞትና ህይወት በደቂቃዎች ልዩነት ውስጥ የምትገኝ መስመር ናት። ይሄ ድፍረት በዘመናዊው ዓለም ተረሳ እንጂ የእነሱ ህልውና መሰረት ነው። በሰሜናዊ ማሉኩ ደግሞ የአልፎሩን ማህበረሰብ የዛፍ ቅርፊትን እንደ ካርታ ይጠቀሙበታል። በእነዚህ ቅርፊቶች ላይ የሚስሉት ስዕሎች የጥንት አያቶቻቸው በጭጋግ በተሸፈኑ ተራሮች ላይ ሲጓዙ የነበሩትን መንገድ የሚያሳዩ ናቸው። የሞይ ህዝቦች ደግሞ በአንድ ተራራ ጫፍ ላይ ሆነው በሌላ ተራ ጫፍ ላይ ካለ ሰው ጋር ለመግባባት የድምፅ አስተጋባንና የደመናን ውፍረት እንደ ኢንተርኔት ይጠቀሙበታል። ይህ የቴክኖሎጂ ሳይሆን ተፈጥሮን የመረዳት ጥልቅ ጥበብ ነው። የፓዋናር ማህበረሰቦች ዘላን ደግሞ ሌላ ምስጢር አለው። ምንም አይነት ቋሚ መኖሪያ ሳይገነቡ እንደ አዕዋፋት በጫካ ውስጥ የሚሰጡትን የድምፅ ምልክት የትኛውንም ዘመናዊ የጂፒኤስ ስርዓት ይበልጣል። የኤንሬንካንግ ማህበረሰቦች በላቲሞጆ ተራሮች ላይ በድንጋይና በቀርከሃ የተገነቡ የቡና እርከን የስበት ኃይል ግራቪቲ በመጠቀም የሚካሄድ የዘመናት የውሃ አስተዳደር ውጤት ነው። በዚህ ከፍታ ላይ የሚበቅለው ቡና የነሱ የኩራት ምልክት ብቻ ሳይሆን የአካባቢው ምህዳር ሳይጓዙ እንዴት መኖር እንደሚቻል የሚያስተምር መመሪያ ነው። የላማ ሆሎት ህዝቦች ደግሞ ደመናው እንደ ምዕራብ ሲያዘነብል የዘር ወቅት መጀመሩን፣ ወደ ምስራቅ ሲሸሽ ደግሞ መሰብሰብ እንደሚገባ ያውጃሉ። የሰማይ እንቅስቃሴ ለነሱ የቀን መቁጠሪያ ነው። የያሊ ማህበረሰቦች በኮካ መካከለኛ ተራሮች ላይ የሚገነቡት የቴርሞስ መሰል ቤቶች የድንጋይ ከሰልና የተፈጥሮ ቅጠሎችን በመጠቀም ከባድ ብርድ ውስጥ ሙቀት ሚዛንን ይጠብቃሉ። የነሱ የሰውነት ንቅሳት ደግሞ ስለ አባቶቻቸው የጀግንነት ታሪክና የተፈጥሮ ለውጦች የሚናገር የቆዳ ላይ መጽሐፍት ነው። በእሳተ ገሞራ አቅራቢያ የሚኖሩ የእሳት ልጆች ከድንጋይ በሚሰሩ ሙዚቃ መሳሪያዎች የሚወጡት ድምፅ ከጭጋጉ በላይ እንደ መለኮታዊ ትርታ ይሰማል። ይህ ሙዚቃ ሰውን ከምድር ጋር የሚያገናኝ ድልድይ ነው። የቴንገር ህዝቦች በፕሮሞቶ እሳተ ገሞራ አፍ ላይ የሚወረውሩትን ስጦታ ለተራሮች አማልክት ያላቸውን ታላቅ ክብርና ለቀጣዩ ዓመት በሰላም ተስፋቸውን ያሳያል። የዳዋን ማህበረሰቦች በምዕራብ ቲሞር የገነቡትን የድንጋይ የዝናብ ውሃ በማጠራቀሚያቸው ውሃን እንደ ወርቅ የመንከባከብ ጥበብን ያስተምሩናል። የባታ ካሮ ሰዎች በሰሜን ሱማትራ በሚገኘው የሲዋሉ ጃቡ ቤታቸው እስከ 8 ቤተሰቦች በአንድ ጣራ ስር በአንድነት መኖራቸው በዘመናዊ ዓለም የጠፋውን የጋራ መረዳጃ መንፈስ ይወክላል። የካይሊ ማህበረሰቦች የጫካውን ጠባቂዎች በመባል የሚታወቁት መሬትን ሳያርሱ በተፈጥሮ ማዳበሪያ ብቻ ግብርና በማካሄዳቸው ነው። እነዚህ ማህበረሰቦች በዘመናዊነትና በጥንታዊ እሴቶች መካከል እንደ ድልድይ ቆመዋል። በየዕለቱ የፀሐይ መውጫ፣ በየዕለቱ የጭጋግ ውጥረት ውስጥ ህይወታቸውን አዲስ ምዕራፍ ይጀምራል። ይህ የሰው ልጅ የማይበገር መንፈስ ነው። ለእነሱ ተራራው መድረሻ ሳይሆን የህይወት መሰረት ነው። እዚህ ደመና ጫፎች የሰው ልጅ ህልውና፣ የፍቅር እና የጋራ ጥንካሬ ማረጋገጫዎች ናቸው። የእነሱ ታሪክ የሰው ልጅ ከምድር ጋር ያለው ጥልቅ ፍቅር ታሪክ ነው። የእነሱ አኗኗር ለወደፊት ትውልድ በህይወት መጽሐፍ ላይ የተጻፈ ታላቅ ትምህርት ነው። በዓለም ሙቀት መጨመር ምክንያት እየተፈተኑ ቢሆንም ከደመና በላይ ባሉት በእነዚህ ውብ ተራሮች የጥንቶች አባቶች መንፈስ እና አስደናቂው ባህል ዛሬም ድረስ በጠንካራነቱ ቀጥሏል። የሰው ልጅ ከተፈጥሮ ጋር በሰላም ለመኖር ምን ያህል አቅም እንዳለው ከነዚህ ማህበረሰቦች በህይወታቸው እያሳዩ ነው። የኢንዶኔዥያ ተራሮች ድምፅ በአንድነት ይሰማል። የነሱ ታሪክ የዓለም ታሪክ ነው። የነሱ ህልውና የዓለማችን ሚዛን ነው። ኢንዶኔዥያ ደመናማ ሰማይ ስር በሺዎች የሚቆጠሩ ሜትሮች ከፍታ ላይ የሰው ልጅ ተፈጥሮን በድል የተወጣበት ሌላኛው ምዕራፍ ይከፍታል። በሰሜናዊ ሱላሴው የሚገኙ የሚናሃሳ ማህበረሰቦች የቮልካኖ ተራሮች አጠገብ ባለው ለም መሬት ላይ መኖሪያቸውን አድርገው የጋራ መድረኮች እንደ መንደር ማዕከል ይጠቀሙበታል። ለነሱ እያንዳንዱ የጨርቃ ጨርቅ ስራ
ከእጽዋት በሚገኝ ተፈጥሯዊ ቀለም የሚሰራ ሲሆን የደመናውን እንቅስቃሴ እና የተራራውን ስሜት የሚገልጽ የቀለም ኮድ አለው። ይህ የጥበብ ስራ ከትውልድ ወደ ትውልድ የሚተላለፍ የህዝቡን ታሪክ በጨርቅ ላይ የሚያትም ጥንታዊ የቴክኖሎጂ ውጤት ነው። በፍሎሬስ ደሴት የሚገኙ የባጃዋ ሰዎች ደግሞ ለገታ በተባሉ መንደሮቻቸው መሃል የድንጋይ መሰዊያ በመገንባት ለቅድመ አያቶቻቸው ያላቸውን ክብር ከሰማይ ጋር ያገናኙታል። በዚያ ከፍታ ላይ መኖር ለነሱ ከመሬት በላይ መኖር ሳይሆን ከመንፈሳዊ ዓለም ጋር በአንድ መስመር ላይ መገናኘት ማለት ነው። የነሱ የሸክላ ስራና የቀርከሃ የሚሰሩት የዕለት ተዕለት ቁሳቁሶች ዘመናዊው ዓለም ስንት ነገር ቢቀይርም የነሱን ጥበብ ግን ሊበርዘው አልቻለም። በምስራቅ ካሊማንታና ተራራማ ገደሎች ውስጥ የሚኖሩት የኬንያ ህዝቦች የጭንብል ውዝዋዜዎች በዓለም ላይ ተወዳዳሪ የለውም። እነዚህ ሰዎች የጭንብል ውዝዋዜ ሲያከናውኑ የአዕዋፋትና የጫካውን ነፍሳት እንቅስቃሴ በትክክል በመኮረጅ በተፈጥሮ ጋር ያላቸውን ጥልቅ ቁርኝነት ይገልጻሉ። እያንዳንዱ የኬንያ ቤት ግድግዳ ላይ የሚገኘው የቅርጻ ቅርጽ ስራ ስለ አፈ ታሪክ፣ ስለ ተራራው ታሪክ የሚተርክ በግድግዳ ላይ የተጻፈ መጽሐፍት ነው። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። እኔ አቢ ትራቭል ነኝ።